ሜታ በዚህ ዓመት 65 ቢሊዮን ዶላር ለኤአይ መድቧል። 65 ቢሊዮን ዶላር የብዙ ሀገራትን ድምር የመከላከያ በጀት ማለት ነው። ሜታ ይህን ውሳኔ ሲወስን ወደፊት በሱፐር ኤአይ ከተቀናቃኞቹ የሚጠብቀውን ከፍተኛ ውድድር በማሰብ ነው። የሜታው ላማ 4 ከኦፕን ኤአይ እና ከጉግል ጀሚናይ አንጻር ብዙም አሸናፊ ሆኖ መውጣት አልቻለም። ሰላም፣ ስምኦን ወርቁ ነኝ። በዛሬው ቪዲዮ ኤአይ ምንድን ነው? እንዴት ይሰራል? ስንት አይነት የኤአይ አይነቶች አሉ? የሚሉትን ጥያቄዎች በቀላሉ እንድትረዱ አደርጋችኋለሁ። እስከ መጨረሻው ተከታተሉት። የኤአይ ቴክኖሎጂ በዕለት ተዕለት ህይወታችን ውስጥ ከገባ ትንሽ ቆየት ብሏል። ኤአይ ካሜራዎች፣ ሲሪ፣ አሌክሳ፣ ከቅርብ ጊዜ ወዲህ ደግሞ በቻት ጂፒቲ እና ጀሚና አማካኝነት። ሌላው ቢቀር ይህን ቪዲዮ ሪኮመንድ የሚያደርግላችሁ የዩቲዩብ አልጎሪዝም የሚሰራው በኤአይ ነው። ኔትፍሊክስ ከእናንተ ምርጫ ጋር የሚስማማውን ፊልም ለይቶ የሚያቀርብላችሁ፣ ፌስቡክ እና ቲክቶክ የምታዩትን የሚመርጡላችሁ በኤአይ ቴክኖሎጂ ነው። በብዙ ሀገራት ባንኮች ብድርን ለመፍቀድ በኤአይ የታገዘ ሶፍትዌር ይጠቀማሉ። ኢንሹራንስ ካምፓኒዎች የፕሪሚየም ዋጋን የሚያሰሉት ኤአይን ተጠቅመው ነው። ኤአይ በስቶክ ማርኬት ላይም የገበያ ዋጋን ፎርካስት በማድረግም እየሰራ ይገኛል። በሕክምናው ዘርፍም የህመም አይነቶችን በመለየት ስራ ላይ ኤአይ ከፍተኛ ሚና እየተጫወተ ነው። እነዚህ እንግዲህ ጥቂት ማሳያዎች ናቸው። በአሁኑ ጊዜ የኤአይ ሚና በሁሉም ዘርፎች ላይ ጎልቶ እየታየ ነው። በዚህ ደረጃ በዕለት ተዕለት ህይወታችን ውስጥ ያለው ኤአይ ምንድን ነው? ይህን ጥያቄ ከመመለሳችን በፊት እስኪ ኢንተለጀንስ ስንል ምን ማለታችን እንደሆነ በቀላሉ እንመልከት። በተለምዶ አንድ ሰው ኢንተለጀንት ነው የምንለው ምን አይነት ባህሪ ወይንም ብቃት ስናይበት ነው? አንደኛ፣ በትምህርት ያገኘው ዕውቀት ወይንም ብዙ በማንበብ ያካበተው ሰፊ ዕውቀት ሲኖረው ነው። ሁለተኛ፣ የማሰብ አቅም ወይንም ሪዝኒንግ የምንለው ነው። ነገሮችን የሚመለከትበት እይታው ላቅ ያለ ሲሆን ወይንም ምክንያታዊነቱ ከፍ ያለ ሲሆን ነው። ሶስተኛ፣ ዕውቀቱን ተጠቅሞ ችግር ፈቺ ወይንም መፍትሄ አመንጭ ሲሆን ነው። ፕሮብሌም ሶልቪንግ የምንለው ስኪል። አራተኛ፣ ከላይ የጠቀስናቸውን አጣምሮ ውሳኔ ሰጪ ሲሆን ወይንም ዲሲሽን ሜኪንግ ችሎታ ሲኖረው ነው። እነዚህን ሰው ላይ የሚታዩ የኢንተለጀንስ ብቃቶች አንድ ማሽን ወይም ኮምፒውተር ማሳየት ከቻለ አርቲፊሻል ኢንተለጀንስ እንለዋለን። ኖርማል ኮምፒውተር ሲስተም እና ኤአይ ሲስተም እንዴት ይለያያሉ? እስከዛሬ ስንሰራበት የቆየነው የኮምፒውተር ሲስተም የሰው ልጅ በጻፈለት የኮምፒውተር ፕሮግራም አማካኝነት ውስብስብ የሆኑ ስራዎችን የሚሰራ ነው። የሚያውቀው የተጻፈለትን ኮድ ብቻ ነው። ከተጻፈለት ኮድ የተለየ ነገር ካጋጠመው ወይንም ኮድ ውስጥ ኢረር ካለ ስራው ይበላሻል ማለት ነው። በአንጻሩ አርቲፊሻል ኢንተለጀንስ ኤአይ የምንለው የሰው ልጅ ባዘጋጀለት አልጎሪዝም በመጠቀም በጣም ብዙ ከሆኑ ዳታዎች ይማራል ወይንም ትሬን ይደረጋል። ከተማረው በመነሳት ፓተርኖችን መለየት ይችላል። ከለያቸው ፓተርኖች በመነሳት በራሱ አዳዲስ ነገሮችን መፍጠር ይችላል ወይንም ደግሞ በራሱ ውሳኔዎችን የመስጠት ባህሪ ያዳብራል። እስኪ አንድ የኤአይ ሲስተም እንዴት እንደሚማር፣ እንዴት ፓተርኖችን እንደሚለይና እንዴት ውሳኔ ሰጪ እንደሚሆን እንመልከት። አንድ የወፍ አይነቶችን የሚለይ የኤአይ ሲስተም አለን እንበል። በመጀመሪያ የምናደርገው ይህን ኤአይ ሲስተም ማስተማር ነው። ያንን ለማድረግ 10 የወፍ ዝርያ ምስሎችን እናሳየዋለን። እርግብ፣ ኤግል፣ ፒኮክ፣ ፓሮት እና ሌሎችንም። በመቀጠልም ከ10ሩ ምስሎች ውጭ የሆነ ምስል አሳይተ ነው የወፍ ዝርያ መሆኑን ከለየን ይህ የአርቲፊሻል ኢንተለጀንስ መገለጫ ነው። የኤአይ ሲስተሙ ካሳየነው 10 ምስሎች በመነሳት የወፍ ዝርያ ፓተርኖችን ለይቷል ማለት ነው። ፓተርን የመለየት ዕውቀቱን እንዴት እንዳዳበረ እስኪ ጠለቅ ብለን እንመልከት። ይህንኑ የኤአይ ሲስተም ተጨማሪ ስልጠና እንስጠው። የወፍ ምስሎችን ከማሳየት አልፈን አንድ ወፍ ለመባል 2 እግሮች፣ 2 ክንፎች፣ አፍ እንዲሁም ላባ እንደሚኖረውና 2 እግሮቹ 20% እንደሚይዙ፣ 2 ክንፎቹ 30% እንደሚይዙ፣ ላባው 30% እንደሚይዝ፣ አፉ 20% እንደሚይዝ፣ በአጠቃላይ ወፍ ለመባል 100% ማሟላት እንዳለበት እናስተምረው። በመቀጠል አሞራ እናሳየው። ኤአይ ሲስተማችን ያየውን ምስል 100% በመስጠት አሞራው የወፍ ዝርያ ነው ይለናል። በመቀጠል ፔንግዊን እናሳየው። በዚህ ጊዜ ኤአይ ሲስተማችን ፔንግዊኑ ላይ ላባ እና የወፍ የሚመስሉ ክንፎች ባለማየቱ 40% ብቻ በመስጠት
ፔንግዊን የወፍ ዝርያ እንዳልሆነ ይነግረናል። እንግዲህ እዚህ ላይ ፔንግዊን የወፍ ዝርያ መሆኑን የሰው ልጅ ጣልቃ በመግባት ፕሮግራሙን ማስተካከል አለበት። ፔንግዊን የወፍ መሰል ጭራ ባይኖረውም እንዲሁም ክንፍ ባይኖረውም የወፍ ዝርያ መሆኑን በማስተማር እርማት እንሰጠዋለን። የኤአይ ሲስተም አንዱ ባህሪ ፊድባክ በመቀበል ራሱን ማስተካከል መቻሉ ነው። በዚህ መሰረት በቂ ምሳሌዎችን በማሳየትና እርማቶችን በመስጠት የሰለጠነ የኤአይ ሲስተም በበቂ ሁኔታ ማንኛውንም አይነት የወፍ ዝርያ መለየት የሚችል ይሆናል ማለት ነው። ይህ በጣም ቀላል ምሳሌ ነው። ሞደርን ኤአይ ሲስተሞች መልቲሌየር በሆነና በጣም ውስብስብ በሆነ ፓተርን ባለው ዴታ ነው የሚሰለጥኑት። ከላይ ያየነው የኤአይ ሲስተም የወፍ ዝርያን ብቻ ለመለየት የሰለጠነ ነው። ምን አይነት የወፍ ዝርያ ነው የሚለውን እንዲለይ ከፈለግን ሌላ ዳታና ፓተርን ባለው አልጎሪዝም መሰልጠን አለበት። እያንዳንዱ ስራ ልዩ ስልጠና ይፈልጋል። ለዚህም ነው በአሁን ጊዜ በአንድ ነገር ላይ ብቻ ስፔሻላይዝድ ያደረጉ የኤአይ ሲስተሞችን የምናየው። የዚህ መንደርደሪያው ስንት አይነት የኤአይ አይነቶች አሉ ወደሚለው ጥያቄ ይወስደናል። የኤአይ አይነቶችን በሁለት መመዘኛ ልንከፍላቸው እንችላለን። የመጀመሪያው በሚሰሩት የስራ አይነት፣ ሁለተኛው ደግሞ በኢንቴሊጀንስ የብቃት ደረጃቸው አይነት። በሚሰሩት የስራ አይነት የኤአይ አይነቶች በሁለት ይከፈላሉ፣ ፕሪዲክቲቭ ኤአይ እና ጀነሬቲቭ ኤአይ። ሁለቱም የሚሰለጥኑበት መንገድ ተመሳሳይ ነው። ሁለቱም ብዛት ካለው ዳታ ይማራሉ። ነገር ግን ፕሪዲክቲቭ ኤአይ የሚባሉት ፕሪዲክት ማድረግ ላይ ወይንም የወደፊቱን በመገመት ላይ ብቻ ያተኩራሉ። ለምሳሌ ለስቶክ ማርኬት የተሰራ የኤአይ ሲስተም ካለፉ ዓመታት በተሰበሰቡ ዳታዎች ይሰለጥንና የወደፊቱን ማርኬት ምን ሊመስል እንደሚችል ይተነብያል። ሁለተኛው ደግሞ ጀነሬቲቭ ኤአይ ወይንም ጄን ኤአይ የምንለው ነው። እነዚህኞቹ ደግሞ ከተማሩበት ወይንም ከሰለጠኑበት እውቀት በመነሳት አዳዲስ ነገር መፍጠርና ማዘጋጀት የሚችሉ ናቸው። ለዚህ ጥሩ ምሳሌ የሚሆነው ቻት ጂፒቲ ነው። ቻት ጂፒቲ በብዙ ዳታዎች የሰለጠነ ኤአይ ሲስተም ነው። እኛ ጥያቄ ስንጠይቀው ከሰለጠነበት ነገር በመነሳት አዲስ ኮንቴንት ሰርቶ ይሰጠናል፣ ጀነሬት ያደርጋል ማለት ነው። ሁለተኛው ምሳሌ የሚሆነው የጉግል ናኖ ባናና ነው። ናኖ ባናና ከብዙ ምስሎች በመነሳት ምስሎችን ማቀናበር የሚችል ነው። እኛ ፕሮምፕት መጻፍ ነው የሚጠበቅብን። የጠየቅነውን አይነት ምስል እንደ አዲስ ሰርቶ ይሰጠናል ማለት ነው። ሁለተኛው የኤአይ አይነቶች የምንከፍልበት መመዘኛ ደግሞ በኢንቴሊጀንስ ብቃት ደረጃቸው ነው። እነሱም ናሮ ኤአይ፣ ጀነራል ኤአይ እንዲሁም ሱፐር ኤአይ በመባል ይታወቃሉ። አሁን ላይ እኔና እናንተ የምናወራቸው የኤአይ አይነቶች በሙሉ ናሮ ኤአይ ይባላሉ። ምክንያቱም አንድ ስፔሲፊክ ነገር ላይ ብቻ ነው ስራቸው የሚሰሩት። የሰው ልጅ ውስን አይደለም፣ ጀነራል ኢንቴሊጀንስ ነው ያለው። ብዙ ነገሮችን መስራት የሚችል ነው። የሚቀጥለው ሌቭል ደግሞ ጀነራል ኤአይ ይባላል። ጀነራል ኤአይ 20 እና 50 ዓመት የሚፈጅበት የቴክኖሎጂ አይነት ሲሆን ጀነራል ኤአይ ላይ ከደረስን የኤአይ ሲስተም የሰው ልጅ ብቃት ላይ ደረሰ ማለት ነው። ሱፐር ኤአይ የምንለው ደግሞ ከሰው ልጅ የላቀ የኢንቴሊጀንስ ብቃት ያለው ሲሆን እሱ በእኔና በእናንተ እድሜ ይሰራል ተብሎ የሚጠበቅ አይደለም። ጊዜ የሚፈጅበት የኤአይ ቴክኖሎጂ ነው። ኤአይ ሲስተሞች በትክክለኛው መንገድና በብቃት እንዲሰሩ ከተፈለገ የምናሰለጥንበት ዴታ ትክክለኛ፣ ስህተት የሌለበትና ያልተዛባ መሆን አለበት። በማወቅም ሆነ ባለማወቅ ስህተት በሆነ ዴታ ካሰለጥናቸው የኤአይ ሲስተሞች ያንን እንደ እውቀት በመውሰድ በዛው መንገድ ይሰራሉ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ስለ ኤአይ መሰረታዊ እውቀት እንዳገኛችሁ ተስፋ አደርጋለሁ። ፔጁን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ እንዲሁም ኮሜንት አድርጉልኝ። በሌላ ቪዲዮ አገኛችኋለሁ። ሰላም ቆዩኝ።